وخليله وصفيه وعلى من سار على دربه واقتفى أثره إلى يوم الدين. أما بعد، فسلام الله عليكم ورحمته وبركاته. يا الله سبحانه وتعالى مجتم هنا زاريم عندنا تجنيتنا. نحمد الله أولا وآخرا، مسجانا على علامات جيتا يدرسوا، وما توفيقنا إلا بالله. مجتم مجرات بالله نجي يتم يجنيم. من الوقت عندك أرب يتنجرن رئيس شخصية المسلم. عند مسلم ወይም አንድ ሙስሊማ እህታችን ወይም ወንድሞች ልንላበሳቸው ስለሚገቡ ስነ ምግባሮች፣ ማንነቶች፣ ስብዕናዎች እናወራለን። አንድ ሙእሚን የሚገለጽባቸው ማንነቶች፣ እርሱነቱን የሚወክሉ ስብዕናዎችን በአላህ ፍቃድ እናነሳለን። አስአሉላህ التيسير والسداد والإخلاص والصواب. الله ملكامون يناغر إن شاء الله. actually وستجنا النبركم دنجتني تقروا إن شاء الله. صلوا على رسول الله. اللهم صل وسلم على نبينا محمد. عند المسلم سناسب يمجمريا سبئنا معننته هيوتو لي علامة الله. የተፈጠረበትን ዓላማ ያውቃል። ወደዚህ ምድር የመጣበትን ተልእኮ ጠንቅቆ ይረዳል። ምድር ላይ ሲቀመጥ ዝም ብሎ እንዳልተፈጠረ እርግጠኛ ነው። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون. እንዲሁ ዝም ብለን የፈጠርናችሁና ወደኛም አትመለሱ መሆናችሁን ታስባላችሁ እንደሚለው መለኮታዊ ትእዛዝን ውስጡ አስቀምጧል። ምድር ላይ የሚኖርበት ዓላማ አለው። የዲንም የዱንያን ዓላማና ኑሮ አንግቦ ዱንያ ውስጥ ይኖራል አንድ ሙእሚን። ስለዚህ በቀጥታ ለእናንተ እምለው ነገር ቢኖር ምድር ላይ ስንኖር ዓላማ ሊኖረን ይገባል። አንድ አባት ተጠየቁ፣ በምድር ላይ ትልቁ ሸክም ምንድነው አሏቸው። ብረት መሸከም፣ ዕቃ መሸከም፣ ብዙ ሐሳብ ይመጣልናል ጭንቅላት ላይ። እንዲህ ተብላችሁ ተጠየቁ። ሰውየው ምን አሉ? ምንም ነገር አለመሸከም አሉ። ትልቁ ሸክም ምንም ነገር አለመሸከም፣ ያለ ዓላማ መኖር፣ ያለ ኃላፊነት መኖር፣ ያለ ተጠያቂነት መኖር። ይሄ ነው ትልቁ ሸክም። ዓላማ የለሽ ሰዎች የተሸከሙትን ሸክም ማንም አልተሸከመም። ህይወትን በዓላማ ልንመራ ይገባል። ስፔሻሊ ደግሞ እናንተ ዲያስፖራ ያላችሁ ሰዎች ኢትዮጵያ ለቃችሁ የትውልድ ቦታችሁን የትብታችሁን መቅበሪያ ጥላችሁ የተሰደዳችሁበት ግልጽ ዓላማ አላችሁ። ብልጭልጭ ነገር፣ ተራ ስሜት አያታላችሁ፣ ሊያታላችሁም ከእናንተ አይገባም። አንዳንዱ ሰው ትንሽ ስራ ላይ አለመሳካት ሲገጥመው ራሱን በሺሻ ጭስ ውስጥ መደበቅ ይፈልጋል። ሌላኛው ያሰበው ጥግ አልደርስለት ሲል በመዝናናት ራሱን ለመርሳት ይሞክራል። ትክክለኛ ሙስሊም ግን እንዲህ አይነት ሰው አይደለም። ያሰመረው ዓላማ አለው፣ ጥግ ሊደርስበት የሚፈልግ ያንን ነው የሚቅጣጨው። ህይወቱን ያለ ዓላማ አይመራትም። ቅድም ወንድሞች ጋር ብዙ ነገሮች እያወራን ነበር። ህይወታችን ላይ ሃሁ ብለን ያስቀመጥነው ግልጽ ዓላማ ሊኖረን ይገባል። እዚህ ሀገር መጣችሁ ለምን ያህል ጊዜ ትኖራላችሁ? ግልጽ መዘርዘር አለበት። ዓላማዬ ምንድን ነው? የተሰደድኩበት ምንን አሳካለሁ? ዱንያዊ ነገር ብቻ ነው ወይስ ዲንም ነገር አሳካለሁ? እነዚህ ክሊርሊ መስፈር አለባቸው። ፊሊፕስ ካምፓኒ ታውቁታላችሁ። ዓለም ላይ ፊሊፕስ በርካታ እቃዎች እነሱ ናቸው። ምናልባት ፊት ለፊት ያለ ማይክም አሊያም የሚቀርጸኝ ካሜራ አሊያም ፊት ለፊት የበራው መብራትና አምፖሎች ከፊሊፕስ ውጤቶች ውስጥ የተወሰኑት ሊሆኑ ይችላሉ።
እንዴት የአንድ ሀገር ካምፓኒ ሆነው የዓለምን ጥግ መድረስ ቻሉ? ከዓላማቸው ጋር መኖር ስለቻሉ። የፊሊፕስ ካምፓኒ ዋና ማናጀር ከቢሮው ጣራ ላይ አንድ ጽሑፍ ተጽፏል። ጣራው ላይ ዓላማም የተጻፈት ላይ ነው፣ ወይም ጠረጴዛ ላይ አሊያም ግድግዳ ላይ አሊያም ብሮሸሮች ወረቀቶች ላይ ነው የሚሰፍረው። የእርሱ ዓላማ ግን ላይ ጣራው ላይ ተቀምጧል። ሚስጥሩ ምን ይሆን? ሰውየው ይንገረን። ፊሊፕስ ለዓለም ጥግ መድረስ አለብን የሚል ዓላማ ቀርጿል ካምፓኒው። ስለዚህ ይላል ሰውየው በጣም እየሰራው ተደፍቼ ስለፋውልና ድንገት ደክሞኝ ቀና ብዬ ገደም ማለት ሳስብ እና ወደ ኋላ ስሳብ ከላይ ምኑን አየዋለሁ? ያሰፈርነውን ዓላማ አየዋለሁ፣ ወደ ስራ ይደፋለሁ ይላል። ሰዎች እዚህ ጥግ ነው ያሉት። አላህም ሙስሊምም ባይሆን አድምቶ ለሰራ እድሉን ሊሰጠው ቃል ገብቷል። ሙስሊምም ባይሆን አዋጅ ነው አላህ ያወጀው፣ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ። የአኺራ አጅር የሶላት አጅር ብቻ አይደለም፣ እኛ ስራን ፐርፌክትሊ ለሰራ ክፍያውን አነፍገውም ይላል አላህ። ሪል ድካም ካለ ውጤት አለ። ሙስሊምም ባቱ ሙስሊምን መብራትን የፈጠረው ሙስሊም ነው እንዴ? ቶማስ ኤዲሰን 1908 ላይ የተወለደ ግለሰብ ነው። መብራት እንዴት ፈጠረው? እንዴት ተሳካለት? መብራትን ማስገኘት ከድካም በኋላ። መብራትን ለማግኘት 1000 ሙከራ አድርጌያለሁ ይላል። ታዲያ ጓደኞቹ መጡና ከሰርካ አሉት። 999 ከሰርካ ሲሉት ኖ አለ። 999ም ትርፍ ነው አላቸው። እንዴት አሉት? አይ መብራት የማይሰራበት 999 መንገድ እንዳለ ተመሬበታለሁ አላቸው። የመጨረሻዋን የምታሰደው በእሷም ተሳካለት። በ18 አጋማሽ አካባቢ መብራትን እንደፈበረከ የኒውዮርክ ከተማዎች ጎዳናዎች አብርተው አመሹ ይላሉ ጸሐፍቶች። ሙስሊም አይደለም ይህ። በአላህም ላያምን ይችላል። ለፋ፣ አላህ ከፈለው። ይህ የፍጥረት ዓለሙ አላህ ያስቀመጠው ህግ ነው። ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ። ፐርፌክሽን አጽድቶ ለፍቶ ለሰራ ሰው እንሰጠዋለን። የወባ ትንኝን ህክምና ያገኘው ዶክተር የወባ ትንኝን ህክምና መድኃኒት ከማግኘቱ በፊት 15,000 ጊዜ የወባ ትንኝ ነድፎት ነበር ምርምር ላይ እያለ 15,000 ጊዜ። ምድር ያለ ዓላማ መኖር ከባድ ሸክም። ውጤትን ከፈለግን መድከም አለብን። ትጋት፣ ልፋት ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውን ካነገቡ በኋላ አልተኙ ነበር። አላህ ቁም ፈአንዚር፣ ቁም አስጠንቅቅ፣ የረፍት ጊዜ የለም መሐመድ። አሁን 23 ዓመት ረሱል ሰለላሁ ዐለይሂ ወሰለም ለይለን ወነሃረን። እናታችን አይሻ ሌሊት ሲነሱ ትንሽ ረፍት አርግ ስትላቸው ያ አይሻ መዳ ዘመኑን ነው፣ የእንቅልፍ ጊዜ እኮ አለፈ፣ አሁን የሥራ ወቅት ነው። ትእዛዛቶቹ ከባድ ናቸው። ኢና ሰኑልቂ ዐለይከ ቀውለን ፈቂላ። ቀን ላይ እነ ለከ ፊ ነሃሪ ሰብሐን ጠዊላ፣ ተበተን ዳዕዋ አድርግ። ሌሊት ደግሞ ኢነ ናሽአተ ሌይሊ ሁወ አሸዱ ወጠአን ወአቅወሙ ቂላ። ሌሊት ሶላት፣ ቀን ዳዕዋ፣ ረፍት ነበር። ውጤት ዝም ብሎ አይገኝም። ትንሽ እንደው ስራ ላይ ገብተህ ፀሐዩ ላበት ሲያበዛብህ አገሬን ጫኑ ይካልክ አንተ ለስኬት የታጨሰው አይደለም ነው። ይሄ ቀን ያልፋል። ባለፈው እንዳልነው ባዕደ ዑስሪን ዩስራ፣ አገሩን እለምደዋለሁ፣ ቀስ ብዬ መንጃ ፍቃድ አወጣለሁ፣ የሚጠብቀኝ ቤተሰብ አለ። መታገስ አለብኝ፣ ዓላማ ማንገብ አለብኝ።
አንዳንዱ ይመጣል ሳቀው ራሱን ኢትዮጵያ ውስጥ ያገኘዋል ዓላማ ሳይዘጋጅበት። የመጀመሪያ አንድ ሙስሊም ስብዕና ዓላማ አለው። ለምን እንደሚኖር ያውቃል። ለምን አገር ለቆ እንደመጣ ጠንቅቆ ይረዳል። ዓላማ የሌለውን ሰው ሲያብራሩ በሁለት ምሳሌ ገልጹታል። እስኪ ፕሪሚየር ሊግን ውሰድ ይላል። እግር ኳስ አብዛኛው ሰው ተከታታይ ነው አይደል? አንድ ፕሪሚየር ሊግ ኳስ ጨዋታ ሊጀመር ብሎ ከመጀመሩ በፊት ፖሉን ነቅለን ብንወስደው ምን ይሆናል? ወዴት ጎል ይገባል? ተከላካይና በረኛ ስለምን ያስፈልጋል? አጥቂውስ ማን ነው? የዋዠቀ ነው አይደል? ፖሉን ብትነቅል የሁለቱም ፖል ግብ የሌለው ሰው ይሄን ሙእሚን ግብ አለው። እዚህ ምድር ላይ የመጣበት ዋና ግብ አለ። የግቦች ግብ ወይም ነጮቹ the a goal ይሉታል። ዋና ግብ አለው። وما خلقت الجن والانس الا ليعبدون የአላህን ውዴታ ሊያገኝ ይኖራል። በዛ ውስጥ ግን ዱንያውን ያከናውናል። فاتبع سببا ሰበቦችን ያደርሳል። فامشوا في مناكبها وكلوا من رزقه ይንቀሳቀሳል መሬት ላይ። ግብ የሌለውን ሰው እንደምሳሌ በዚህ መልኩ ያብራሩታል። አንድ ግለሰብ ነው፣ ታዋቂ አውሮፕላን ቴክኒሻን። አንዴ አውሮፕላኑን እየነካካ ያለ ሞተሮቹን ከውስጥ በኩል ሲገባ ድንገት አውሮፕላንን ለማብረር የሚረዳ መጽሐፍ አገኘ። ሲያየው ስለ አውሮፕላን አበራረር የሚተነትን ነው። ደስተኛ ሆነ። ላክንፈው አሚል ስሜት ውስጡ መጣ። እንዴ እኔ መች እችላለሁ? ኖ መጽሐፉ ይነግራል ይለዋል። ከራሱ ጋር ይጫወታል። እንዴ ቢጠየቅሳ ግዴ ለማንዴ ሞክረው። ለማብረር ያለው ጉጉት ተጠያቂነቱን አስረሳው። ፕሌኑን በሮችን ዘጋጋ። አውሮፕላኗን በመጽሐፉ መመሪያ መሰረት ማንቀሳቀስ ጀመረ። አሮጣት። ተጫን የሚለውን ሲጫን አከነፋት። ሐዋው ላይ በረረ ይላል። ሰማዩ ላይ ዋኘበት። እየነዳ እየበረረ እየከነፈ ከሄደ በኋላ በእያንዳንዱ ስቴፕ ላይ ወረቀቶቹን እየገለጠ ይከታተላል። አሁን ደግሞ እንደዚህ፣ አሁን እንደዚህ ዙር የሚለው መጨረሻ ማሳረፍ ፈለገ አውሮፕላኑ። ልክ ሲገልጸው አንድ ወረቀት ቀርታለች። ከጀርባው ግን መርዶ የያዘ ጽሑፍ ይዛለች። እቺ ጽሑፍ ምን ትሆን? ለሚቀጥለው ይሁን በሚቀጥለው ሳምንት ይናገራል። على كل حال ወረቀቷን ልክ ሲገልጻት መርዶው ምን ይላል? አውሮፕላን ስለማሳረፍ ማወቅ ከፈለጉ ከሚቀጥለው መጽሐፍ ላይ ያገኙታል ይላል። ቀላል ነው፣ ስቦ ቢያነብ ይችላል። ትልቁ መርዶ ደግሞ ሁለተኛው መጽሐፍ አውሮፕላን ውስጥ አልነበረ። ይህን ሰውን ትመክሩታላችሁ? እስር ቤት ውስጥ እቺን ዳዕዋ አቅርቢያት ነበርና ምን ትመክሩታላችሁ? ስለተለያየ ሐሳብ ተሰጠ። አንዱ ምን አለ? በቃ ሻሃዳውን ያዛል። ይሄ ተስፋ የለው። ምንድነው የምትመክሩት እናንተ? ዓላማ የሌለው ሰው ምሳሌው እንዲህ ነው። ዝም ብሎ ሐዋው ላይ የሚበር ይመጣል፣ መኪና ይቀይራል፣ ይመጣል፣ በሆነ ነገር ያጠፋዋል። ሴል ወጣ ከተባለ 2 ሻንጣ ይዞ ይገባል። ጎል የለው። ኢንጆይ ማድረግ ይፈልጋል። ሽሻ ቤት ነው የምታገኝ። ጋራንቲ የተሰጠው ይመስላል። አንተ 10 ዓመት አትወጣም። አንድ ሙስሊም ግብ አለ። ራሱንም መለወጥ እንደሚችል እርግጠኛ፣ ዓላማውን አሳክቶ ጥግ ማድረስ እንደሚችልም ጥርጥር የለው። ስለዚህ ወንድሞቼ ስንኖር ግብ ያስፈልጋል። የተፈጠርንበት መሰረታዊ ዓላማ አለ። እዛም በታች ደግሞ ዱንያዊ ዓላማ አለ። ሙስሊም እነዚህ ዱንያዊ ዓላማዎችን ለዋናው ግብ መሸጋገሪያ ነው የሚያደርጋቸው። ግልጽ ነው። አትጠራጠሩ። በትክክል ዓላማ ቀርጻችሁ ከታገሳችሁ ጥግ ታደርሱታላችሁ።
አላህ ነው ቃል የገባ። ድሮ ቁርአን ቤት ሲያቀሩን መንጀደ ወጀደ ይሉን ነበር። የጠነከረ ውጤቱን ያገኛል። ወመን ዘረዐ ሐሰደ የዘራ ያጭዳል። ህግ ነው። ሴቭ ያደረክ ገንዘብህን በፕሮግራም ለፋሚሊ የሚገባውን ያረክ ለትዳር ያረክ አላማ ጋር መኖር ይፈልጋል። ራስክን ደግሞ መለወጥ እንደምችል አትጠራጠር። ይሄ ምሳሌ ላንሳለህ። ኢብኑ ሐዝም በእስልምና ታሪክ ውስጥ እንደ ከዋክብት ከሚያበሩ ትላልቅ ዓሊሞቻችን አንዱ ናቸው። ኢብኑ ሐዝም አልአንደሉሲ የአንደሉሱ ተወላጅ ትልቅ ዓሊም ናቸው። ሰለፍ ከሚባሉት ግንባር ቀደም ነበሩ። ኪታባቸው አልሙሐላ ቢልአተር ሙሐላ ሚል ኪታብ አላቸው። የፊቅህ አሕካምን የጻፉት ግን በአተር ነው ያስዋቡት። ሙሐላ ቢልአተር በሐዲሶቹ። ይሄ ኪታብ ሐታ ሐዲሱን ሲጠቅሱ እዛው ሰሃቦች ድረስ ሲልሲላውን ወስደው እዛው ሰለፍ ውስጥ ናቸው። የመጀመሪያው ዓመት 200 ዓመት እዛ አካባቢ ያሉ ሰው ናቸው። እሳቸው በህይወታቸው የገጠማቸውን አንድ ታሪክ ይነግሩናል። አንደሉስ ውስጥ እሳቸው በሚኖሩበት ምድር ላይ ተከሰተው ጡቁል ሐማማ ሚል ኪታባቸው ላይ ታሪኩን ጠቅሰውታል። ምን ይላሉ? አንደሉስ ውስጥ አንድ በጣም ሀብታም ነበር። ንግዱ ተሳካለት። የነካው ነገር ሁሉ ያተርፍለታል። የሞከረው ስራ ሁሉ ይሳካለታል። ይህን ስኬቱን ሲያዩ 4 ጓደኞቹ ጥርስ ነከሱበት። እነሱ ህይወት ወደ ኋላ ትጎታቸዋለች፣ እሱ እየተሽቀዳደመ ይሄዳል። በጣም ተስፋ ቆረጡ፣ ሐሰዱት፣ ህይወቱን ሊበጠብጡት ወሰኑ። አንድ ካወጡት ስትራቴጂ ውስጥ አሁን መጠቅስላችሁ ነው። ግለሰቡ አንዴ ወጣ። የሚያምር ነጭ ጀለብያ ለብሷል፣ ነጭ ጥምጣም አድርጓል። ወደ ስራ ቦታው እያቀና ነው። እነዛ ሰዎች ደግሞ የተስማሙበትን ለመፈጸም በየተራ መንገድ ላይ ተበታትነው ይጠብቁታል። የመጀመሪያውን ሰው አገኘው። እንደምን ነህ ወዳጄ? አቀፈው፣ ሳመው። እንዴት ነህ? ወላሂ በጣም አምሮብሃል አለ። በተለይ ደግሞ ይሄ ቀዩ ጥምጣምህ አለ። እንዴ ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። አይ ብቻ ጥምጣምህ ቀይ ነው ግን አምሮብሃል አለውና ጥሎት ሄደ። ምን ነካው? መንገዱን ቀጠለ ሰውየው ባለጸጋው። ትንሽ እንደሄደ ሌላኛው ጓደኛቸው ጠበቀው። እሱም ፕሮግራም ተሰጥቶታል። አስቆመው፣ ዘየረው። እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ። ተጨዋወቱ። ዛሬ ደግሞ ለየት ብለሃል፣ በጣም ነው ያማረብህ፣ በተለይ ቢጫው ጥምጣምህ አለ። እንዴ እንዲያመጣና ነካው። ምን ነካው? ቢጫ ጥምጣሜ እኮ ነጭ ነው አለ። ኧረ ምሮም ቢጫው በጣም ነው ያማረብህ፣ ጭራሽ ቢጫው ብሎ ጥሎት ሄደ። ያቀያል ይሄ ቢጫ አብደዋል እንዴ አለ። መንገድ ቀጠለ። ወደ ሱቁ መዳረሻ ላይ 3ኛው የነዛ ጓደኛ አገኘ። ዘየረው፣ ሳመው። ዛሬ ደግሞ አብርተሃል፣ ነወርት፣ በጣም አምሮብሃል ዛሬ። በተለይ ደግሞ ይሄ ሰማያዊው ጥምጣም ለየት ያለ መስህብን ሰጥቷል። ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። ኧረ በጣም ነው ያማረብህ። ተለይቶታል። ሰውየው ጭንቅላት ውስጥ ቀይ፣ ቢጫ፣ ሰማያዊ ይመላለስ ጀመር። እኔ የተሳሳትኩ 3 ሰው ነው የተሳሳት። በዚህ ውዝግብ ውስጥ እንዳለ ሱቁ ገባ። ሱቁን ከፍቶ ቁጭ ብሎ ማሰብ ጀመረ። ቀይ፣ ቢጫ፣ ሰማያዊ ምንድን ነው የሚያወሩት? ትንሽ እንደቆየ 4ኛው ጓደኛቸው መጣ። አህላን ቢክ፣ ዘየረው፣ ሳመው። እንዴት ነህ? ዛሬ ደግሞ አምሮብሃል፣ በተለይ አረንጓዴ ጥምጣምህ አለ። ምን ብሎ ቆመ። ጥምጣሜ ቀይ ነው አለ ተሳስቶ። ኧረ አይደለም ጥምጣሜ አረንጓዴ ነው ግን አምሮብሃል፣ ውጣልኝ። ወጥቶ ሆነ ሰውየው። ከዛ በኋላ ደነገጠ፣ ተንቀጠቀጠ፣ ማልቀስ ጀመረ ይላሉ ኢብኑ ሐዝም ነው የሚተረኩት። ከዛም ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ መመላለስ ጀመረ። ከጥቂት ቀናት በኋላ ይላሉ ኢብኑ ሐዝም ይህም ባለጸጋ አብዶ ተመለከት ነው ይላሉ። አላሁ ሙስተዓን። ወላሂ ይላሉ ኢብኑ ሐዝም ኩንቱ አራሁ ፊ ሸዋሪዕ አንደሉስ
በአንደሉስ ጎዳና ላይ አየው ነበር እብዱኖ ህፃናት ሲያባሩት ይላል። አላሁ ይበላቸው እነዛን ሰዎች። የትምህርቱን ዓላማ ግን استمتع بحياتك ሚለው ዶክተር መሐመድ አልዓሪፊ ምን ይላሉ? እነዚህ ሰዎች የዚህን ሰው ጭንቅላት በተንኮል መለወጥ ከቻሉ አንተ ለምን ነው ህይወትክን ማትቀይረው ይላል። ግልጽ ነው። ሰው ሸርም ማሳካት ይችላልታል። አንተ ለምን ነው ህይወት ላይ ኸይርም ማታሳካው? ሰውን ለማሳበድ ሌላ ነገር ካልኩሌሽን ውስጥ ገብቷል። አንተ ግን ህይወትክን ረስተዋል። ስለዚህ ህይወታችን ላይ አደራምለው ለኔም ለናንተም ነው ኢንሻአላህ ወለስቱ بخيركم وانا بين يديكم ይላሉ አቡበክር ሲዲቅ። ያው እንተዋወስ ነው የመድረኩ ዓላማ ከናንተ ተሽየም አይደለም ኢንሻአላህ። ትልቁ ዓላማ አንድ የመጀመሪያ ሙስሊም ስብዕና ህይወቱ ላይ ግብ አለው፣ ዓላማ አለው። ይሄ መቼም ቢሆን አይዘነጋው። ያለ ዓላማ አይኖርም። ሁለተኛው የሙስሊም ስብዕና አንድ ሙስሊም በላቡ ያደረ ነው። ሰርቶ ለፍቶ ጥሩ የሚያድር ነው ሙስሊም ሲባል። ሁለተኛው ከሙስሊም ሸخصያዎች ውስጥ ፐርሰናሊቲዎች ውስጥ በላቡ ነው የሚያድረው። ነቢያቶች የአላህ ሰላም በእነሱ ላይ ይስፈን ከእጃቸው ነበር የሚበሉት፣ ከላባቸው ነበር የሚያድሩት። ለዛም ነው ቁረይሾች ወይም እነዛ በእነሱ የማያምኑ ኃይላቶች ሲያወግዟቸው ማሊ هذا الرسول يأكل الطعام ويمشي في الأسواق ምን አይነት ነብይ ነው ይሄ? ምን አይነት መልእክተኛ ነው? እንደኛ ምግብ የሚበላ ለንግድ በየሱቁ የሚመላለስ ምን አይነት ነብይ ነው? ግልጽ ነው። አንዱ የሚተቹበት ይሄ ነበር። وكان داود حدادا وزكريا نجارا وما من نبي إلا ورعى الغنم. داود عليه السلام የብረት ቅጥቃጣ ቴክኒካቸው ከባድ ነበር። የጦር ለምድ ሲሰሩ የሚችላቸው ሰው አልነበረም። وألنا له الحديد نبيل الله ብረትን አላህ እግርቶላቸው ነበር። ሰፋፍተው የሚሰሩ ዲዛይን የተለየ ነበር። ዘከሪያ عليه السلام የያህያ አባት ታዋቂ አናጺ ነበሩ። እያንዳንዱም ነብይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢላ ወራዐ الغنم ከብትን የጠበቀ ቢሆን እንጂ እረኛ ነበሩ። የሆነን የሥራ ዘርፍ ሰርተዋል። ረሱል ሰለላሁ ዐለይሂ ወሰለም እረኛ ሆነው አልፈዋል። ከኸዲጃ ጋር ንግድን አብረው ሰርተዋል። አንድ ሙስሊም በላቡ ያደረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም ጣፋጭ ምግብ ማለት አንድ ሰው ከላቡ የሚበላው ሰርቶ ደክሞ ለፍቶ የሥራ ውጤት የድካም ውጤት ጣፋጭ ምግብ። ሙስሊም ሸክም አይደለም። ሙስሊም የሌላ ጃይ ቁጭ ብሎ ሪዝቅ አይጠብቅም፣ ሰበቡን ያደርሳል። እዚህም ይረግጣል። አንድ ቦታ ላይ ፓስወርዱን ያገኘው ግልጽ ነው። አንዴ ይሳካለት። ሰይድና ዑመር ኢብኑ አልኸጣብ አንድ ሰው መስጂድ ውስጥ አገኙት። ግለሰቡ ቁጭ ብሏል። ምንድነው ሲሉት هذا نساك አሏቸው። ይሄ አላህን በጣም የሚገዛ አቢድ ነው አሏቸው። አንዲት ዱላ አለቻቸው። ራሱን አስተካክለው አቀመሱትና ቆም ስራ አውጣሉት። إن السماء لا تمطر ذهبا ولا فضة ሰማይ ዝናብ እንጂ መች ወርቅ ዝናብ አይተናትና ቃል ዝናብ ታወርዳለች፣ አንተ ነው የምትቆፍረው። ተነሳሉ። ሌላኛውን ግለሰብ አገኙት። መስጂድ ውስጥ ዒባዳ እያደረገ ነው። ማን ነው ይሄ አሉት። هذا عابد አላህን ተገዥ ነው አሏቸው። ማን ነው ችግሩ የሚዘጋለት? ማን ነው ሲሳይ ሪዝቅ የሚሰጠው ማን ነው? قال اخو አሉ። ወንድሙ ነው። ይሄ ዒባዳ መስጂድ ውስጥ ያደርጋል። ያን ሰርቶ አምጥቶ ያካፍለዋል። ሰይድና ዑመር ምን አሉ? اخوه خير منه አሉ። ወንድሙ ከሱ ይበልጣል አሉ። አላህ ዘንድ ግልጽ ነው። ምን አይነት ዒባዳ ነው?
ዒባዳ ማለት በስራ የደከሙ እጆች ማለት የለፉ አካሎች ማለት ሙስሊም ሸክም አይደለም ቁጭ ብሎ ከሌላ አይጠብቅ ሰበብ ያደርሳል አሁን ወደዚህ ቦታ ትመጣላችሁ ስራ ላይ ይሳካ ይችላል ቀንም ቢሆን ወጣችሁ የሆነ ቀን የቤት ክራይ ለማገዝ ጓደኞቻችሁን ለመደገፍ መውጣት አለባችሁ ኢብራሂም ኢብኑ አድሃም ጋር የተከሰተን አንድ ጨዋታ ላጫውታችሁ ኢብራሂም ኢብኑ አድሃም አንድ ጓደኛ አላቸው መነገድ ፈለገ ያ ግለሰብ ለንግድ ወጣ ለንግድ ሲወጣ ኢብራሂም ኢብኑ አድሃም ዱዓ አድርገው ሸኙት ትልቅ ዓቢድ ናቸው ኢብራሂም ኢብኑ አድሃም የግለሰብ መንገድ ላይ እንደሄደ በረሃውን ያቆራረጠ ሲሄድ አንድ ዛፍ ላይ ደክሞት ቁጭ እንዳለ ድንገት አይኑ ዛፉ ጫፍ ላይ ተወረወረ ሲያስተውል አንድ አይኑ ማይ ቁራ ተመለከተ ለዛ ቁራ ሌላ አይኑ ማይ ቁራ ስጋ ሩቅ ቦታ ይዞ መጥቶ ወርዶ ሲያጎርሰው አይ ግልጽ ነው አይኑ ማየውን ቁራ አይኑ ማየው ቁራ አምጥቶ ሲመግበው አይ ግለሰቡ በጣም በአላህ ስራ ተገረሙ ልብሳቸውን ተነስተው አራገፉና እንደዚህ ቁራ የሚመግብ ጌታ አለ እንዴ ማይን ቁራ ቤቱ አምጥቶ የሚመግብ ታዲያ እኔን በኔ አደሙንማ እንዴት ብሎ ይረሳኛል ምን በረሃ ለበረሃ ዞረኛል ሪዝቄን ቤት ያመጣው የለ ባንዱ አሉ ሎጂካል ይመስላል እርሳቸው በትክክል ይሄን ሐሳብ ተቀብለውታል ግመላቸውን አዞር ወደ ቤታቸው ወደ ከተማይቱ ሲገቡ ፊት ለፊት ማንን አገኙ ኢብራሂም ኢብኑ አድሃምን አገኙአቸው ሳሟቸው እንዴ ከንግድ ተመለስክ እንዴ በየት ፍጥነት አረ ነገሩ ሌላ ነው አሉ እኮ ምንድነው የተከሰተው መንገድ ላይ ቁጭ ብዬ ስመለከት እንዲያየው ብለው ታሪኩን ነገሯቸው ወሩን ቁራ አይኑ የሚያይ ቁራ አምጥቶ ሲመግበው አየው እኔም ታዲያ ጀሊሉ ያበላኝን ቤቴ ቁጭ ብዬ ምን አዞረ በረሃ ለበረሃ ብዬ ተመለስኩ አሏቸው አጅብ ሚሉት መስሎታል ኢብራሂም ኢብኑ አድሃም ምን አሉ ታዲያ አንተ ለምን ወሩን ቁራ ለመሆን ተመኘህ ግልጽ ነው